ሳንሲሮ ወረራ የማይበገረው መድፈኛ በጣሊያን ሰማይ ስር ትናንት ምሽት በሚላን ከተማ የነበረው አየር በጭንቀትና በዝምታ ተሞልቶ ነበር። የሳንሲሮ ግርማ ሞገስ፣ የኢንተር ሚላን ደጋፊዎች ጩኸትና የጣሊያኑ ግዙፍ ክለብ ታሪክ መድፈኞቹን ያስፈራቸዋል ተብሎ ቢጠበቅም የሆነው ግን በተቃራኒው ነበር። የማይሸነፈውና ጥይት የማያልቅበት መድፈኛው አርሰናል የለንደን ኩራት መሆኑን በተግባር ገለጠ። የጨዋታው ሽታ ገና ከጅምሩ የመድፈኞቹን የበላይነት ያበስር ነበር። የጋብሪኤል ጄሱስ እንደ ንስር ተምዘግዝጎ እንደ ነብር ተራምዶ የኢንተርን መረብ ሲያናውጠው ሳንሲሮ በድንጋጤ ደነዘዘች። 18ኛው ደቂቃ ሱቺክ ያስቆጠራት ግብ ለጊዜውም ቢሆን የሳንሲሮን ደጋፊዎች ተስፋ ለመለመች። ጨዋታው 1-1 ሆነ። ነገር ግን ይህ ግብ መድፈኞቹን ይበልጥ ከማስቆጣት ባለፈ ፋይዳ አልነበረውም። አርሰናል እንደ ጦር ሜዳ ጀግና ወደፊት መገስገሱን ቀጠለ። በ31ኛው ደቂቃ ያ አልሞ ተኳሽ ጄሱስ ድጋሚ ተከሰተ። የጣሊያን ምሽግ መፍረስ ጀመረ። ጨዋታው ሊጠናቀቅ 6 ደቂቃዎች ሲቀሩት ስዊድናዊው የጦር ፈረስ ቪክቶር ዮኬሬሽ የኢንተርን ተስፋ ጨርሶ የሚያጨልም የአርሰናልን ደስታ ደግሞ ወደ ሰማይ የሚሰቅል ሶስተኛ ግብ አስቆጠረ። አርሰናል በ3 ግቦች የጣሊያንን ኩራት አሳምኖ ማረከ። መድፈኛው አይሸነፍም፣ የድል ቀለሃውም አያልቅም። ደጋፊዎች በለንደን ጎዳናዎችና በዓለም ዙሪያ በደስታ ሰክረዋል። ይህ ስብስብ ድልን እንደ ልማድ ማሸነፍን እንደ ባህል አድርጎታል። የአውሮፓ ዘውድ ወደ ሰሜን ለንደን እያመራ ይሆን? ትናንት ምሽት የታየው ብቃት ለዚህ ጥያቄ አዎ የሚል ምላሽ። ተረኛውን አስገባው። የሚገርም ጎልማ አስመቱት። ስፔስ ስጡት እንጂ ፕሪሚየር ሊግ ላይ እኮ 3 ተከላካይ እኮ ነው የሚያቅፈው። ማን 3 ተከላካይ ነው የሚያቅፈው? አስመታው እንጂ ቅርቅር ነው ቅርቅር። አርቴታ ክፉ ሰው ነህ ማን፣ ክፉ ሰው ማን። ምን እሺ ነው እኔ እኮ 3 ነጥብ እኮ አያስፈልገንም፣ ዝም ብሎ ለበቀል ብቻ ማን ነው። የዛሬ ዓመት በሜዳቸው ፔናልቲ አግብተው አወሩ። አሁን ደግሞ ከኛ ሊግ አትመጥንም ተብሎ የተባረረው አካንጂ አወራ። ተገረፍክ በሜዳ ማን ነው። ሳንሲሮ የኛ ሜዳ ነው፣ የሁላችሁ ሜዳ የኛ ሜዳ ነው። እንደውም ካሁን በኋላ ማን የሁላችሁ ሜዳ 3-1 እንደውም 4-1 ያላረግነው አርቴታ ሜሪኖ ራይስን ዙቢሜንዲ ስላጫወተ ኤዜ እንዴት እንዳሳዘነኝ በእናታችሁ። ኤዜ አንጀቴን በላማ። ረፍት አያስፈልገውም እንኳን አይደል? 60 ደቂቃ ላይ ሁክድ። አርቴታ ጨካኝ ሩትለስ ነማ። ሃቨርትስን የሆነ ጌም ታይም ብትሰጠው ደስ ይለን ነበረ፣ ግን ዮኬሬዝ መጥቶ አገባ። ደስ ብሎናል። ከነገና ደግሞ በራሱ ብር ነው የመጣው። እንደፈለገ ይጮት። ራይስ መጨረሻ ላይ ቢጫ አግኝተሽ የሚቀጥለውን ጨዋታ ሚስ ያደረግሽው መንገድ ተመችቶኛል። አንደኛ ረፍት ታገኛለሽ፣ ሁለተኛ ደግሞ ቢጫ ካርድሽ ሪሴት ለኖክአውት ስቴጅ ማን ዩናይትድ እንዴት ኮንፊደንስ እየተሰማሽ እንደሆነ አላቅም፣ ግን ጠሽ ስለሆንሽ ያው አንድ ጌም ታሸንፊና መጣውላችሁ ምትይ ሰው ነሽ። አንድ ጌም ብቻ ታሸንፊና መጀመሪያ ያን የቀመለ ሰውዬ ማስቆረጥ ቻይ። እስካሁን እኮ ማን ነው 1 ጌም ኢን ሮ ላይ ያለው 1 ጌም ኢን ሮ ነው እያለ ያለው እኮ 5 ጌም ኢን ሮ አድርግለትና የዛኔ ከኛ ጋር ታወራለህ። ልለጥፍ ነው ምን አለ በላይ ነው ምን ማን አርቴታ እንደውም እነዚህ ተጫዋቾች ማጫወት ራሱ አልነበረበትም። ገባ? ያን ያህል ነው የሚንቃችሁ። እናንተ 10 ቀን አርፋችሁ የኛ ተጫዋቾች 3 ቀን አርፈው በቂ ነው እናንተን ለመግረፍ። ማን ሲቲ መሰልነህ እንዴ? ጠብቀኝ። በቃ ብቃት ነው። ተቃጠላለህ ውስጥ በቃ በብቃት ነው ያሸነፉት። ለምን ኢንተርን በዚህ ያለ ካልጠበቅኩትማ ገብቷል። በሜዳው ነው የተጫወተ ያለው። እንዴ አርሰናል ዋናው ቲሙ ነው ምንድነው ነው ያልኩት እኔ እኮ። ይሄ ጂሱስ ከመቼ ጀምሮ ነው እንደዚህ አይነት ብልግናም የጀመረው? ነው ያልገባኝም እኮ። ዮኬሬሽ ምናምን አያስፈል። ይሄ ሰውዬ ትክክለኛ ምንድነው የሚሻለው? እኔ በቃ የቻምፒየንስ ሊጉም ነገር አሳሳቢ ነው። ይሄ ቲም ይሄና ባርሳ ነው በቃና ሙኒክ ናቸው አሉ የሚባሉት አሁን ለቻምፒየንስ ሊጉ በጣም የመብላት ቻንስ ያላቸው አርሰናል፣ ሙኒክና ባርሳ ናቸው። እኔ አይኔ እያየ ወደ ሌላ ነገር ነው የምንሄደው። እኔ ፕሪሚየር ሊጉን እንኳን በቃ ሳንፈልግ ልንቀበል ነው። ገብቷል። ቻምፒየንስ ሊግን የማይሆን ነገር ነው የማይታሰብ። ለማንኛውም በጣም የሚገርም ጨዋታ ነው የተመለከትነው። ዮኬሬሽ ራሱ ገብቶ ሲያስቆጥር ከባድ ነው። ለካ ቻምፒዮንስ ሊግ ላይ አሸብር ነኝ። እስከዛሬ እኮ አላውቅም። አሸብር መንግስቱ አልሰማህም። መሸነፍ ምን እንደሆነ አላውቅም። ቻምፒዮንስ ሊግ ላይ ምን እንደሆነ አላውቅም። ለካ ፕሪሚየር ሊግ ላይ ነኝ ፋራ ምንም ማላውቅ። ቻምፒዮንስ ሊግ ላይ አልሰማህም። ይኸው ዶርትመንድን 2-0 ረፍቶ ጥቻለሁ። የመራሁት ሰከንድ ሃፍ ላይ ጎል ትቆጥራለህ ዝም ብለህ
ትቆጥርልኛለህ፣ በቃ ትቆጥርልኛለህ። ታዳጊ አስገብቼ ለጠልጣለሁ፣ ምክንያቱም በቀይ ወጥቶብሃል። ስለዚህ እና ፕሪሚየር ሊግ እኔ ፋራ ምናምን ነገር አይመቸኝም። ትላልቅ ነገር ላይ ነው የምነግሰው ብራዘሬ።